ሌላው ሱጁድን በተመለከተ የተናገሩት ነገር አለ። ምን አሉ? ሱጁድ ለአላህ ብቻ ነው የሚደረገው ብሏል። እዛ አንድ ነገር ልንገራቸው። ነብዩላህ ዩሱፍ ላይ ስንመጣ ቁርአን ላይ ምን ታረጋለህ? ምን ታገኛላችሁ መሰላችሁ? ኢዝ ቃለ ዩሱፍ ይላል አላህ ዩሱፍ ብሎ ሊአቢ አበት ይላል ኢኒ ረአይቱ አሐደ ዐሸረ ከውከበ ወሸምሰ ወልቀመረ ሊ ሳጅዲን አልአባቱን አሉ እኔ እኮ 11 ኮከቦችንና ፀሐይና ጨረቃን ሱጁድ ሳረጉልኝ አየሁኝ ይላል። በመጀመሪያ ሱጁድ ሁለት አይነት መሆኑን መረዳትና ማወቅ አለብን። ለአምልኮት ተብሎ የሚሰገድ አለ፣ ሰውን ለማክበርና ለማላቅ ተብሎ የሚሰገድ ሱጁድ አለ። ሱጁድ በሁለቱም አይነቱም ቢሆን አይቻልም። በዒባዳ በአምልኮት መልኩ ከሆነ ሱጁድ ያደረገው በእርግጥም ታላቅ የሆነን ሽርክን አሻርኳል። አይ ለማክበር ነው ለማላቅ ነውም ከተባለ በእኛ ሸሪዓ ይህ ነገር ሐራም ተደርጓል፣ ተከልክሏል። እሳቸው ያመጡት እንደሰማችሁት ለነቢዩላህ ዩሱፍ ሱጁድ አድርገውላቸዋል፣ አላህም በህልማቸው አሳይቷቸዋል። ታዲያ ሽርክን አሳይቷቸዋል ወይ ምናምን እያሉ ነው ያመጡት። ሱጁድን አላህ ለነቢዩላህ ዩሱፍ ማሳየት ተብሺር ነው ብለን ስንል ይሄ ተብሺሩ በሽርክ ነገር በሸረው ማለት ነው። ዒሳ እንትና በሽርክ ነገር በሸረው ማለት ነው። ዒሳ በሽርክ በሸረው ልትለኝ ነው? ምን ማለት ነው? ለነቢዩላህ ዩሱፍ የተደረገው ሱጁድ የአምልኮት የሆነ ሱጁድ አይደለም። ይህንን ለይተን ማወቅ ይጠበቅብናል። ለነቢዩላህ ዩሱፍ የተደረገው ሱጁድ የማላቅ የሆነ ሱጁድ ነው የተወረደላቸው። ይህ በእነሱ ሸሪዓ ስለሚቻል ነው የተደረገው። ኢማሙ ጠበሪ ወረፈዐ አበወይሂ ዐለል ዐርሽ ይላል። አባትና እናቱን በአልጋ ላይ አደረጋቸው። ወኸሩ ለሁ ሱጀደን ወንድሞቹና አባቱና እናቱ ለነቢዩላህ ዩሱፍ ሱጁድ ወረዱ ይላል። ሱጁድ ሽርክ ከሆነ እንዴት ሊወርዱ ቻሉ? ወኸሩ ለሁ ሱጀደን ሱጁድ ያደረጉ ነው ወደቁ የሚለውን የቁርአን አንቀጽ በተመለከተ ምን ይላሉ? ቃለ ኢብኑ ዘይድን ፊ ቀውሊሂ ወኸሩ ለሁ ሱጀደ ቃለ ዛሊከ ሱጁዱ ሊሸረፊሂ ከማ ሰጀደቲል መላኢከቱ ሊአደም ሊሸረፊሂ ለይሰ ቢሱጁዲ ዒባደቲን። መላኢኮች አደምን ለማላቅ ሱጁድ እንደወረዱት ሁሉ የነቢዩላህ ዩሱፍም ነቢዩላህ ዩሱፍን ለማላቅ የተወረደ ሱጁድ ነው። የአምልኮት የሆነ ሱጁድ አይደለም። የአምልኮት የሆነ ሱጁድ አይደለም ብለዋል። ስለዚህ በመጀመሪያ የአምልኮት አይደለም የተደረገው ለማላቅ የተሰገደ ሱጁድ ነው። ሲቀጥል በእነሱ ሸሪዓ አንድ ሰው ለአንድ ሰው ሲያከብረው ሱጁድ መውረድ ይፈቀድ ስለነበረ ነው። ይህ ነገር በእነሱ ሸሪዓ እንደሚፈቀድ ሸኽየውም ጠቅሰውታል፣ ተናግረውታል። ነገር ግን እኒህ ሸኽ እዚህ ጋር የሰሩት ትልቅ ስህተት አለ። የዑለማን ንግግር ስታቀርቡ ወደፊቱ ሙሉ ንግግሩን ማቅረብ ይኖርባቸዋል። ምናልባት ይሄን ያህል የሚከታተል የለም ብላችሁ ከሆነ ተሳስታችኋል። የምትናገሯትን ንግግር በስነ ስርዓት በማስረጃ ፈትሸን ነው የምንመለከተው። የኢብኑ ከሲር ንግግር አምጥታችሁ ቆርጣችሁባችኋል። ወቀድ ካነ ሃዛ ሳይገን ፊ ሸራዒሂም በሙሳ በነ የነቢዩላህ ዩሱፍ በነ ያዕቁብ ባለፉት ነቢያቶች ለሰው ለተዕዚም ሱጁድ መውረድ መሽሮ ነበረ፣ የተሸረዐ ነበረ። ይሄ ማለት ነው። ከዛ ገፋ ወለም ይዘን ሃዛ ጃኢዘን ከመብቃት አልተፈቀደም። ይሄ ደግሞ አልተወገደም። ሚለዱን አደም ከአደም ጀምሮ ኢላ ሸሪዓት ዒሳ ዓለይሂ ሰላቱ ወሰላም ያታ የዒሳም ጊዜ ደግሞ ሰው ለሰው ሱጁድ ይወርድ ነበረ። በአንድ እንኳን ቁርአን ሱጁድ በሱጁድ ሽርክ አደረጉ የሚል አታገኝም። ለምን እንደዚህ ታደርጋላችሁ? ከአላህ ውጭ ላለ አካል ሱጁድ እንዲደረግ ሲባል የዑለማን ንግግር መቁረጥ፣ ያላሉትን እንዳሉ አስመስሎ ማቅረብ ከአንቱ የሚጠበቅ ተግባር አይደለም። አሁን ምኑ እንደተቆረጠ የኢብኑ ከሲርን ንግግር ሳነብላችሁ ግልጽ ይሆንላችኋል። ምን አለ ኢብኑ ከሲር? ወቀድ ካነ ሃዛ ሳኢገን ፊ ሸራኢሂም ኢዛ ሰለሙ ዐለል ከቢር የስጁዱነ ለሁ ወለም የዘለ ሃዛ ጃኢዘን ሚን ለዱን አደም ኢላ ሸሪዓቲ ዒሳ ዓለይሂ ሰላም። ተመልከቱ፣ ኢብኑ ከሲር ምን አሉ? ይሄ ለማክበር ብሎ ሱጁድ ማድረግ በእነሱ ሸሪዓ በእርግጥም የተፈቀደ ነበረ። ትልቅን ሰው ሰላም ሲሉ ሱጁድን ይወርዱለት ነበረ። ይሄ ነገር ደግሞ የተፈቀደ ከመሆን አልተወገደም። ከማን እስከ ማን አሉ? ሚን ለዱን አደም ከአደም ዓለይሂ ሰላም እስከ ነቢዩላህ ዒሳ ሸሪዓ ድረስ የተፈቀደ ነበረ። ከነቢዩላህ አደም እስከ ነቢዩላህ ዒሳ ድረስ ያሉት በሙሉ ለትልቅ ሰው ሱጁድ ማድረግ በእነሱ ሸሪዓ የተፈቀደ እንደሆነ ተናገሩ። ከዛም ሸኽየው እዚሽ ጋር ቁርጥ አደረጓል። ለምን ትቆርጡታላችሁ? ይሄ እኮ ፈወይሉን ሊልሙሰሊን ሶላትን ለሚሰግዱ ሰዎች ወዮላቸው ብሏል አላህ ብሎ ቁርጥ አድርጎ ሶላትን እንዳንሰግድ እንደማስጠንቀቅ እኮ ማለት ነው። ሱብሃንአላህ። ኢብኑ ከሲር እዛው ቀጥለው ግን ምን አሉ? ፈሑሪመ ሃዛ ፊ ሃዚሂል ሚላህ ወጁዒለ ሱጁዱ ሙኽተሰን ቢጃኒቢ ረቢ ሱብሓነሁ ወተዓላ። ለትልቅ ሰው በማክበር ሱጁድ ማድረግ የሚባለው ነገር በዚህ ሚላ ማለትም በነቢዩ ሰለላሁ ዐለይሂ ወሰለም ኡማ ላይ ሐራም ተደርጓል። ሱጁድ የሚባለው ነገር ለአላህ ብቻ የተለየ ነገር ተደርጓል ይላሉ። ስለዚህ እንደሚታወቀው ሸርዑ መን ቀብለና ሸርዑ ለና፣ ከኛ በፊት ያሉ ህዝቦች ሸሪዓቸው ለኛም ሸሪዓ ነው። ባይሆን መቼ የኛ ሸሪዓ እስካልነሰኸው
ሐራም እስካላደረገው ድረስ ማለት ነው። ይህ ለማክበር ተብሎ ሱጁድ መውረድ ደግሞ ሐራም ተደርጓል። ኢብኑ ከሲርም ኢማሙ ጠበሪይም እንደተናገሩት ማለት ነው። በየትኛው የነብዩ ንግግር ነው ሐራም የተደረገው? እንደሚታወቀው በባለፈው ቪዲዮ ላይ እንዳቀረብኩት ሙዓዝ ከሻም በተመለሰ ጊዜ ለነብዩ ሰለላሁ ዐለይሂ ወሰለም ሱጁድ ወርዶ ነበርና ነብዩ ሰለላሁ ዐለይሂ ወሰለም ከልክለውታል። ፈላ ተፍዐሉ ፈኢኒ ለው ኩንቱ አሚራን አሐደን አን የስጁደ ሊገይሪላሂ ለአምርቱ ልመርአተ አን ተስጁደ ሊዘውጅሃ። ይህንን አትስሩ፣ እኔ ፍጡር ለፍጡር ሱጁድ እንዲያደርግ የማዝ ብሆን ኖሮ ሚስት ለባሏ ሱጁድ እንድትወርድ ነበር የማዘው ብለው ነብዩ ሰለላሁ ዐለይሂ ወሰለም ሱጁድ ለየትኛውም ፍጡር እንደማይገባ ተናግረዋል። በዚህ ንግግራቸው ለማክበር ተብሎ የሚደረግ ሱጁድ ሐራም ተደርጓል። ስለዚህ ሱጁድ የሚባለው ነገር በዒባዳ መልኩም በማክበር መልኩም አይቻልም፣ የአላህ ብቻ ሐቅ ነው ማለት ነው። ስለዚህ ሙፍቲ ሐጅ ዑመር ላይ የተሰራው የሱጁድ አይነት ለማክበርም ቢሆን የማይቻልና ሐራም የሆነ ነገር መሆኑ ግልጽ የሆነ ነገር ነው። ይህንንም በተመለከተ ኢማሙ ነወዊ የሚገርም የሆነ ንግግር አላቸው። ምን አሉ? ማ የፍዐሉሁ ከሲሩ ሚነል ጀሀለቲ ሚነ ሱጁድ በይነ የደይል መሻይኽ ዛሊከ ሐራሙን ቀጥዐን ቢኩሊ ሓሊን። አንዳንድ መሀይማን መሻይኾች ፊት ላይ የሚያደርጉት ሱጁድ በየትኛውም አይነት ቢሆን ሐራም ነው ብለው ገልጸው ሂደዋል። ሸርሑል ሙሐዘብ በተባለ ኪታባቸው ላይ ማለት ነው። ስለዚህ ሱጁድ ታላቅ የሆነ ዒባዳ ነው። በዒባዳ መልኩ ለአላህ ብቻ የምናደርገው ነው። በማክበር መልኩ ደግሞ ከኛ በፊት ባሉ ሸሪዓዎች የተፈቀደ ነበር። በእኛ ሸሪዓ ላይ በምታዩት መልኩ ሐራም የተደረገ ነው። ማስረጃዎችን በቂ በሚባል መልኩ ዘርዝሬያለሁ ብዬ አስባለሁኝ። ስለዚህ ሸኾቹ ተረጋጉ። በተለይ የምትጠቀሟቸው ቃላቶች እድሜያችሁ ጋር የሚመጥኑ አይደሉም። አንቱ እያልኩ ማናገራችሁም እድሜያችሁን በመመልከት አክብሬ ነው። ሁሉም ነገር በማስረጃ ስለሆነ የሚታየው በእንደዚህ አይነት ውሸት ክኖ ቀደኋል ምናምን ተብሎ ተለባብሶ የሚያልፍ ነገር የለም። ለወደፊቱ ረጋ ብላችሁ ሁሉን ነገር አይታችሁ መምጣት ይጠበቅባችኋል። በተለይ ደግሞ ስታመጡ የራሳችሁን ሐሳብ ለመደገፍ ሲባል የዑለማን ንግግር በዚህ አይነት መልኩ መቁረጥ በጣም አግባብ አይደለም። በእርግጥ ስትጠቅሱም የማን ንግግር እንደሆነ አልጠቀሳችሁትም። የማን ንግግር ነቀል እንዳደረጋችሁት ይታወቃል። እንዴት እንደቆረጣችሁትም በምትመለከቱት መልኩ አሳይቻችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።